ለፐብሊክ ታይም ሴንሲቲቭ ኮንተንት ለሆነ ለዜና ለተለያዩ በቃ ሁሉ ላይ አናውንስ መሆን አለባቸው ብለን ለምናስባቸው ኮንተንቶች በጣም ቤስት አማራጭ ነው ማለት ነው። ስለዚህ በዚህ መልኩ ታይትላችን፣ ዲስክሪፕሽናችንን፣ ቴምፕሌት ታይትል የምትለቁት ቪዲዮ ተመልካቹ ምን ሰዓት ላይ ነው ቤስት ያለ የሚለውን አናላይዝ ካደረጋችሁ በኋላ ይህን መርጣችሁ ሼዱል ስናደርገው የዩቲዩብ አልጎሪዝም የኛን ቪዲዮ በደንብ አናላይዝ አድርጎት አጥንቶ ስለሚፖስትልን። ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ ዩቲዩብ ላይ ቪዲዮ አፕሎድ ስናደርግ ያለምንም ስህተት አንድ በአንድ እያንዳንዱ ነገሮች እንዴት አፕሎድ ማድረግ እንደምንችል ኢንዲቴል የምናይ ይሆናል። ይህን ለማድረግ ክሮም ብራውዘራችንን እንከፍታለን። ዩቲዩብ ብለን ሰርች እናደርጋለን። እዚህ ጋር አይከን ካላችሁ አይከኑን ክሊክ አድርጉ። ከሌለም እዚህ ጋር www.youtube.com ብላችሁ ሰርች አድርጉ። ክሮም ፕሮፋይላችንን በዚህ መልኩ ከከፈትን በኋላ እዚህ ጋር የራሳችን የዩቲዩብ አካውንት አይከን እናገኛለን። ይህን አይከን አንዴ ክሊክ እናደርገዋለን፣ ወይም ደግሞ እዚህ ጋር ከአይከኑ በግራ በኩል ክሬት ወይም ፕላስ የምትለውን ክሊክ እናደርጋለን። ዘን ሶስት ነገሮች ዝርዝር አሉ። አፕሎድ ቪዲዮ፣ ጎ ላይቭ፣ ክሬት ፖስት የሚሉ እኛ ቪዲዮ አፕሎድ ማድረግ ስለሆነ የፈለግነው አፕሎድ ቪዲዮ የሚለውን አንዴ ክሊክ እናደርጋለን። ዜን የኢንተርፌስ ሲከፈት እዚህ ጋር ሴሌክት ፋይል የሚለውን ክሊክ እናደርጋለን። ዘን ቪዲዮ ያስቀመጥንበት ቦታ ላይ ወይም ፕሪፔድ ያደረግነው የሰራነውን ቪዲዮ ሴሌክት እናደርግና ኦፕን እንለዋለሁ። ሴሌክት ኦፕን እንላለን። ዘን እዚህ ጋር ይመጣል። እዚህ ጋር አራት ወሳኝ ነገሮች አሉ። የመጀመሪያው ዲቴይል፣ እዚህ ጋር የሰራነው ቪዲዮ ታይትል፣ ለምሳሌ ኤክሴል ላይ ፊልተር ዳታዎችን አውቶማቲካሊ እንዴት ካውንት እናደርጋለን የሚል ታይትል ታዘጋጃላችሁ። እዚህ ጋር የሰራነው ቪዲዮ ዲቴይል ዲስክሪፕሽን እናዘጋጃለን ማለት ነው። እዚህ ጋር ታይትል፣ ዲስክሪፕሽን፣ ኪወርድ እያንዳንዱን ስለሰራችሁት ቪዲዮ ዲቴይል ኢንፎርሜሽን ማግኘት ወይም ዲቴይል መረጃ መጻፍ ከፈለጋችሁ ታደርጋላችሁ። በቀላሉ ቻትጂፒቲ ላይ ትገቡና ለምሳሌ እኔ ስለ ኤክሴል ዳታዎችን እንዴት ካውንት ማድረግ እንደምንችል ሰራሁት። አውቶ ካውንት ፊልተር ዳታ አውቶማቲካሊ ኢን ኤክሴል የሚል የቪዲዮ ታይትል ሰርቻለሁ። ስለዚህ ይሄንን ኮፒ ላድርገውና ቻትጂፒቲ ላይ ሄድና I have prepared እንደዚህ አድርገን የሰራነውን ቪዲዮ ታይትሉን እንሰጠውና ስለዚህ ቪዲዮ ታይትል አዘጋጅልኝ፣ ተምኔል ታይትል አዘጋጅልኝ፣ ዩቲዩብ ዲስክሪፕሽን አዘጋጅልኝ፣ ኪወርድ ሃሽታግ ብትሉት በዚህ መልኩ የሰራነውን ቪዲዮ ዲቴል መረጃ ይሰጠናል። ስለዚህ እንደምታዩት ታይትል እዚህ ጋር ሰጠን፣ ቴምፕሌት ታይትል ያስቀምጥልናል። በአማርኛ ከፈለግን ደግሞ እንደገና እንመለስና ፕሊዝ በሁለቱም በአማርኛ በእንግሊዝኛ ማዘጋጅልን ካልነው እንደምትመለከቱት በአማርኛ ያስቀምጥልናል፣ በእንግሊዝኛም ያስቀምጥልናል ማለት ነው። እናንተ ሚክስ አድርጋችሁ መጠቀም ትችላላችሁ፣ እንግሊዝኛው ብቻ መጠቀም ትችላላችሁ። ስለዚህ በዚህ መልኩ ታይትላችንን፣ ዲስክሪፕሽናችንን፣ ቴምፕሌት ታይትል ቻትጂፒቲን ጋይድ አድርገን እኛም በራሳችን ሞዲፋይ አድርገን ካዘጋጀን በኋላ እዚህ ጋር እንመጣና ዩቲዩባችንን ታይትል እናስቀምጣለን። ስለዚህ እዚህ ጋር የሰጠን ዲስክሪፕሽን እንደምታዩት እዚህ ጋር ይሄን ዲስክሪፕሽን ኮፒ አድርገን ዘን የተወሰነ እናነበውና አንድ ባንድ ሙሉን ሳይሆን ኮፒ የምናደርገው የተወሰነ ሞዲፋይ ካደረግን በኋላ ይህንን ኮፒ አድርጋችሁ ዘን ማይክሮሶፍት ወርድ ላይ ወሰዱት። ወርድ ላይ ከወሰዳችሁት በኋላ በራሳችሁ የተወሰነ ሞዲፋይ ታደርጉትና እዚህ ጋር ዲስክሪፕሽን እናስገባለን ማለት ነው። ዲስክሪፕሽን ምንድነው? የሰራነው ቪዲዮ ስለምን እንደሆነ ዲቴይል ማብራሪያ ወይም መግለጫ ነው። እዚህ ጋር ተምብኔል በጣም ወሳኝ ነገር፣ አትራክቲቭ የሆነ ተምብኔል ክሊክ በማድረግ የሰራነው ቴምፕሌት እናስገባለን። ስለ ተምብኔል አሰራር የተለያዩ በጣም ብዙ ቪዲዮዎች አሉ። እሱ በመመልከት እንዴት አድርገን ሳቢና ማራኪ ተምብኔል ማዘጋጀት እንደምንችል ማየት ትችላላችሁ። እሱ ሌላ ሰፊ ኮርስ ስለሆነ ዘን ይሄንን እዚህ ጋር ታይትል ዲስክሪፕሽን ከሞላን በኋላ ቴምፕሌት ካስገባን በኋላ ታች እዚህ ጋር የሚያስመርጠን ሁለት አማራጮች የሰራነው ቪዲዮ ለኪድስ ወይም ለህፃናት የተሰራ ነው ወይስ አይደለም። ለኪድስ ነው አልን ማለት ይሄን ቪዲዮ ዩቲዩብ አልጎሪዝም የሚሰጠው ከ18 ዓመት በታች ለሆኑ ህፃናት ብቻ ነው። ነገር ግን ኖ አልነው ማለት ለኪድስ አይደለም ማለት ከ18 ዓመት በላይ ለሆኑና እንዲሁም 18 ዓመት በታች ቢሆኑ ማየት ይችላሉ ማለት ነው። ይሄ ግን ሪስትሪክት ስለሆነ ኖ የሚለውን መርጠን እናልፋለን። እኔም ከመረጥን በኋላ እዚህ ጋር ኔክስት ማለት የለብንም። እዚህ ሾው ሞር የሚለው ውስጥ በጣም ቤዚክ የሆኑና መሞላት ያለባቸው
ነገሮች ስላሉ ሾሞር ብለን እንገባና እዚህ ጋር የመጀመሪያ የሚያሳየ ምንድነው ይሄ ፔድ ፕሮሞሽን ኮንተንት አለ ወይ ነው። ይሄ ማስታወቂያ ምናምን ለምትሰሩት ፔድ ተከፍሎ ለሚሰራ ነገር ነው። ቲክ አታድርጉት እንታችሁ ለፉት ዘን እዚህ ጋር የሰራው ቪዲዮ ኤአይ ኮንተንት አለ ወይ የለውም የሚለውን ነው። ይሄንም ምንም ነገር ሳታደርጉ ማለፍ ትችላላችሁ። እዚህ ታግስ ወይም ዩቲዩብ ታግ ይላል። ታግ ማለት እዚህ ጋር ምንድነው ላይክ እንደ ኪወርድ ነው። ታግ ፊልድ ላይ ቪዲዮ አፕሎድ ስናደርግ አድ የምናደርገው ወርድ ነው። ለምን ይጠቅማል? አንደኛ ዩቲዩብ የኛ ኮንተንት ምን እንደሆነ በቀላሉ አንደርስታንድ እንዲያደርገው እኛ የሰራነው ኮንተንት ባጭሩ ይሄን ታግ በመጠቀም በቀላሉ አንደርስታንድ እንዲያደርግልንና ዘን ይሄን ኮንተንት ለሚፈልጉ ሰዎች አንደርስታንድ ካደረገ በኋላ እንዲበትንልን ወይም እንዲያሰራጭልን ይጠቅመናል ማለት ነው። የምናስቀምጣቸው ታጎች ወይም ኪወርዶች ለዩዘሮች ቪዚብል አይደሉም፣ አይታዩም። ነገር ግን ለሰርች ኦፕቲማይዜሽን ምንድናቸው? ጥሩ ናቸው፣ ጥቅም አላቸው። ኢምፓክታቸው ስሞል ቢሆንም ጥሩ ጥቅም አላቸው። የት ነው የምንጠቀመው? ቪዲዮን አፕሎድ ስናደርግ። ለምሳሌ የምንሰራው ቪዲዮ ክሮማችንን በፓስዋርድ ላክ ማድረግ እንዴት እንደምንችል ከሆነ ክሮም ፓስዋርድ ላክ፣ ጉግል ክሮም ፓስዋርድ ማናጀር፣ ክሮም ሴኩሪቲ፣ ብራውዘር ቲፕ እያል ቢያንስ ከ5 እስከ 15 ምን እንጠቀማለን? ኪወርድ ወይም ታጎችን እንጠቀማለን። ላይክ እዚህ ጋር እንደምትመለከቱት ቪዲዮ ታግስ ወይም ዩቲዩብ ኪወርድስ ብሎ ምን አስቀምጦልናል? ቅድም ቻትጂፒቲን የጠየቅነው ከነዚህ ውስጥ ወደ 15 አስቀምጦልናል። እኛ ቤስት የምንላቸውን ከኮንተንታችን ጋር በጣም ሪሌትድ የሆኑትን መርጠን እንፖስታለን ማለት ነው። እንደምትመለከቱት ዘን ታጋችንን በዚህ መልኩ እንሞላለን። ታግን በዚህ መልኩ አንደርስታንድ አድርገን ቢያንስ 5 ታጎችን ከሞላን በኋላ ዝቅ ስንል እዚህ ጋር ቪዲዮ ላንጉጅ የእኛን ቪዲዮ የሰራንበትን ቋንቋ አማርኛ ከሆነ አማርኛ፣ እንግሊዝኛ ከሆነ እንግሊዝኛ የሚለውን እንመርጣለን። ዘን ይህን ከመረጥ በኋላ ወደ ታች ዝቅ እንልና እዚህ ጋር ስታንዳርድ ዩቲዩብ ላይሰንሱ ስታንዳርድ ዩቲዩብ ላይሰንስ እንተዋለን። ለታች እዚህ ጋር ሾርት ሪሚክሲንግ ማለት የኛን ቪዲዮ የትኛውን ይጠቀመው አሎ ቪዲዮ እና ኦዲዮ ሪሚክሲንግ አሎ ኦንሊ ቪዲዮ ወይም አይ ምንም ነገር ይጠቀም ብለን የምንፈቅድበት አይዲያ ነው። ይሄን እናንተ በእናንተ ውሳኔ ተፈልጋችሁ ዶንት አልባት ትችላላችሁ። አውዲዮ መጠቀም ይችላል መብታችሁን። ይሄን አንተ እንደምትፈልጉት አድርጉት። እዚህ ጋር ካታጎሪ የምትሰሩት ቪዲዮ ስለምንድን ነው? መዝናኛ ከሆነ ኢንተርቴይንመንት፣ ስለ ትምህርት ከሆነ ኤዱኬሽን፣ ኮሜዲ አለ እዚህ ጋር፣ ሙዚቃ ከሆነ ሙዚቃ፣ ስለ ጌም ከሆነ ጌሚንግ። የእናንተ ቪዲዮ ስለምትሰሩት ስራ ሪሌትድ የሆነውን ሴሌክት አድርጋችሁ ታልፋላችሁ። እዚህ ጋር ያሉት ዲፎልቱ ኦን ስለሆኑ ኮመንት ኦን ማለት ሁሉም ሰው ኮመንት ማድረግ ይችላል። ኦፍ አደረግነው ማለት ኮመንት ማድረግ ስለማይችል ካን ኮመንት ሚ ኤኒዋን፣ ይሄንንም ኤኒዋን ብላችሁ ትለፉ። ሰብስክራይብ ያደረገውን ኮመንት ቢያደርግ ጥሩ ስለሆነ ምክንያቱም ኮመንት ለኛ ጥቅም ስላለው ይህም በዚህ አስተካክለን እናልፋለን። ስለዚህ ዲቴል ላይ ያሉ መረጃዎችን በዚህ መልኩ ካስተካከሉ በኋላ ወደ ቀጣዩ እዚህ ጋር ኔክስት እንላለን። ቪዲዮ ኤሌመንት የሚለው ላይ እዚህ ጋር አድ ሰብታይትል፣ አድ ኢንድ ስክሪን፣ አድ ካርድ የሚሉ ነገሮች አሉ። ከእነዚህ ውስጥ በጣም እንጠቀምባቸው እነዚህ ሁለቱ አድ ኢንድ ስክሪን እና አድ ካርድ የሚሉት ናቸው። አድ ኢንድ ስክሪን ማለት የቪዲዮ ከጨረሰ በኋላ መጨረሻ ላይ የኛ ፖፕ አፕ ሁለት ቪዲዮዎችን ፖፕ አፕ አድርገን ማስቀመጥ። እዚህ ጋር ራሱ ዩቲዩብ ያስቀመጠልን ዲዛይኖች አሉ። እዚህ ውስጥ እንመርጥና ለምሳሌ መጀመሪያውን ብንመርጠው እዚህ ጋር የራሳችን ሎጎ ያስቀምጥልናል። እዚህ ጋር አንድ ቪዲዮ ይሄን ቪዲዮ እዚህ ጋር ይችን አይከን ክሊክ እናደርግና ዘን ሌላ የሰራነውን ቪዲዮ ሴሌክት እናደርጋለን። እዚህ ጋር በተመሳሳይ አክቲቭ ሲሆንልን ይችን ስክሪፕት ምልክቷን እንልካለን። ሌላ ያልሰራነውን ቪዲዮ በዚህ አፕሎድ እናደርግና ይሄ መጨረሻ ላይ ቢያንስ 10-15 ሰከንድ ሲቀር ፖፕ አፕ እንዲሆኑና ይሄን ቪዲዮአችንን ሰው ካዳመጠልን ወይም ኦዲየንሱ ካየልን በኋላ ኔክስት እነዚህ ቪዲዮዎች እንዳይልን የምናደርግበት ሜካኒዝም ነው ማለት ነው። ሴቭ ብለን እንወጣለን። አድ ካርድ ማለት ቪዲዮአችን በሆነ ሰከንድ ላይ ለምሳሌ 11 ሰከንድ አካባቢ ምን የምናስቀምጥበት ሌላ ፖፕ አፕ ሌላ ይሄን ቪዲዮ መመልከት ትችላላችሁ ከላይ ብለን የቪዲዮአችን ታይትል የምናስቀምጥበት አንዱ ኤሪያ ነው ማለት ነው አድ ካርድ የሚለው። ስለዚህ ይሄን ከነካም በኋላ ቪዲዮ እናመጣለን። ለምሳሌ ይሄንን ኢንተር ብለው ሰከንድ ላይ አውቱ ታይፕ የሚለው ይሄ ታይትል ምን ያደርግልኛል? ፖፕ አፕ ያደርጋል ወይም ከላይ ስክሪኑ ላይ ይታያል ማለት ነው። እነዚህን ከሞላን በኋላ ቪዲዮ ኤሌመንት ላይ ወደ ኢኒሻል ቼክ እናልፋለን። ኢኒሻል ቼክ የሚለው ምንድነው? የሰራነው ቪዲዮ ኮፒራይት አለው የለውም የሚለውን ያንዳንዱን ቼክ ያደርግልናል። ዘን ምንም ነገር ከሌለ ነው ኢሹ ፋውንድ ይለናል። እዚህ ጋርም የዩቲዩብን ጋይድላይን ጥሷል አልጣሰም የሚለውን ቼክ ካደረገ በኋላ
ምንም ኢሹ ከሌለ ነው ኢሹ ፋውንድ ይላል። ምን ኮፒራይት ኢሹ ወይም ነገር የለበትም። ቀጣይ ወደ ቪዚቢሊቲ እናልፋለን። እዚህ ጋር በጣም ወሳኝ የሆኑና ከምናውቃቸው እንጠነቀቅባቸው የሚገቡ 3 ወሳኝ ነገሮች አሉ። እነሱም የመጀመሪያው ፕራይቬት፣ አንሊስትድ እና ፐብሊክ። ፕራይቬት ማለት እኛ የፈቀድንለት ግለሰብ ወይም በኢሜይሉ ይህን ቪዲዮ የላክንለት ሰው ብቻ እንዲያየው የምናደርግበት ኦፕሽን። አንሊስትድ ማለት ደግሞ ሊንኩ ያገኙ ሰዎች ብቻ ቪዲዮአችንን እንዲያዩት የምናደርግበት ሜካኒዝም ነው። ፐብሊክ እና ስኬዱል የሚሉትን ኢንዲቴል ስንመለከት ስኬዱል ማለት እኛ የሰራነው ቪዲዮ ለዩቲዩብ በዚህ ታይም አውቶማቲካሊ ላይቭ አድርገው ብለን ታይም ሴት አድርገንለት የምናስቀምጥበት ወይ ማለት ነው። ለምሳሌ አሁን ላይ ለዩቲዩብ አፕሎድ እናደርግና ዘንድ ነገ 4 ሰዓት ላይ ይህን ቪዲዮ አፕሎድ አድርገው የምናደርገው አማራጭ ወይም ሜካኒዝም ነው። ፐብሊክ ማለት ግን ኢሚዲየትሊ አሁኑኑ የሰራሁትን ቪዲዮ ለኦዲየንሴ አፕሎድ አድርግልኝ ማለት ነው። አሁን ስኬዱል ጥቅሙ ምንድነው? ፕላን የሆነ ለምሳሌ የኛን ቪዲዮ ዩቲዩብ ላይ የምንጭነው ቪዲዮ የሚከታተሉን ኦዲየንሶች በዚህ ታይም ናቸው ብለን አናላይዝ ካደረግን በኋላ በዛ ታይም ፕላን አድርገን ለመለቀቅ ይመቸናል። ፐብሊክ ደግሞ ጥቅሙ ምንድነው? ቪዲዮ አሁኑኑ ለኦዲየንስ መድረስ አለበት ብለን እናስብ ከሆነ በዛ ታይም አፕሎድ ለማድረግ ይጠቅመናል። ስለዚህ ፐብሊክ ታይም ሴንሲቲቭ ኮንተንት ለሆነ ለዜና የተለያዩ በቃ አሁን ላይ አናውንስ መሆን አለባቸው ብለን ለምናስባቸው ኮንተንቶች በጣም ቤስት አማራጭ ነው ማለት ነው። ስኬዱል ማድረጋችን ደግሞ ኮንስታንሲ የሆነ ፕላኒንግ የሆነና ኦዲየንስን ለመያዝ ወይም ለማቆየት የምንጠቀምበት ሌላ ሜካኒዝም ወይም ሌላ ጥቅም አለው ማለት ነው። ኦርጀንት የሆኑ አሁን ላይ መለቀቅ ያለባቸው ኮንተንቶችን ለመልቀቅ ስለዚህ ቪወሩ አዲስ አሁን ብሬኪንግ ኒውስ ምናምን ብለን የምንለቅ ከሆነ ለዛ አርጀንት ለሆኑ ነገሮች በጣም ጥሩ ነው ማለት ነው። የሁለቱንም አድቫንቴጅ ስንመለከት ደግሞ ስኬዱል አደረግነው ማለት ኦዲየንሳችንን በዚህ ታይም ሁሌም ኮንሲስተንሲ የሆነ ኦዲየንስ ማግኘት እንችላለን። ቤተር ፕሮሞሽን ማድረግ እንችላለን። ቤተር የሆነ ኦዲየንስ ለማግኘት የተሻለ ጥቅም አለው ማለት ነው። ፐብሊክ ደግሞ አድቫንቴጁን ስንመለከት ይሄ ኦርጀንት ለሆኑ አሁን ላይ መለቀቅ ላለባችሁ ፒኮች በጣም ቤስት አማራጭ ነው ማለት ነው። እንዳጠቃላይ ስንመለከት ቪዲዮአችንን ስኬዱል አደረግነው ማለት አንደኛ ዩቲዩብ አልጎሪዝም የኛን ቪዲዮ ስኬዱል ባደረግንበት ታይም ቪዲዮአችን ስለምን እንደሆነ እያንዳንዱን ኮንተንት በደንብ አናሊሲስ ያደርግልናል፣ ዘንድ ለኦዲየንስ በጥሩ ሁኔታ ያደርስልናል ማለት ነው። ስኬዱል ስናደርግ ሚኒመም 12 ሰዓት ለዩቲዩብ ብንሰጠው የዩቲዩብ አልጎሪዝም የኛን ቪዲዮ በደንብ አናሊሲስ አድርጎ ተደርቶ የኛን ቪዲዮ ለሚመለከቱ ኦዲየንሶች ያደርስልናል ማለት ነው። ፐብሊክ አደረግነው ማለት ግን እዛው ኢሚዲየትሊ ፐብሊክ እንዳደረግነው የዩቲዩብ አልጎሪዝም የኛን ቪዲዮ ፐብሊሽ ያደርገዋል፣ የደረሳቸው ኦዲየንሶች ያዩታል ማለት ነው። ስለዚህ ፐብሊክ ማድረግ ነው ወይስ ስኬዱል ማድረግ የሚመከር አላችሁኝ? እንደምኑ ይወሰናል ማለት ነው። እንደምንሰራው ኮንተንት የምንሰራው ኮንተንት አርጀንት ካልሆነ ብሬኪንግ ኒውስ ከሌለው አሁን ላይ የግድ ለኦዲየንስ መድረስ አለበት ብለን ማናስብ ከሆነ ብናደርገው ይመከራል። ስኬዱል ብናደርገው ለምን ስኬዱል አደረግነው ማለት ለዩቲዩብ አልጎሪዝሙ የኛን ቪዲዮ ስለምን እንደሆነ እንዲያውቅ ጊዜ እየሰጠነው ነው ማለት ነው። ዩቲዩብ አልጎሪዝም የኛን ቪዲዮ በደንብ አናላይዝ አደረገው ማለት ደግሞ ምንድነው አውትፑቱ? የኛን ቪዲዮ ለሚመለከቱ ኦዲየንሶች በደንብ ያደርስልናል፣ ዘንድ ሃይ የሆነ ቪው እናገኛለን ማለት ነው። ነገር ግን የምንሰራው ኮንተንት ኡርጀንት ከሆነ አሁን ላይ መለቀቅ ያለበት ከሆነ የግድ ምን እንመርጣለን? ፐብሊክን እንመርጣለን ማለት ነው። በተለይ የዩቲዩብ አካውንታችንን ቼክ በማድረግና የኛ ኦዲየንስ ምን ሰዓት ነው ያለው አናላይዝ በማድረግ ዘንድ በዛ ታይም ስኬዱል እያደረግን ቪዲዮአችንን ብንለቅ በጣም ሃይ የሆነ ቪወርና እንዲሁም ኦዲየንሳችንን ሪቴን ለማድረግ የማቆየት ቻንስ ይኖረዋል ማለት ነው። ስለዚህ ቶታሊ ስኬዱልና ፐብሊክን ስንመለከት ስኬዱል የምናደርገው በጣም አስቸኳይ መረጃ ወይም እርጀንት ካልሆነ ስኬዱል አድርገን ለዩቲዩብ ቢያንስ 12 ሰዓት ሰጠን ብንለቅ አሪፍ የሆነ ቪው ማግኘት እንችላለን ማለት ነው። ነገር ግን የምንሰራው ኮንተንት አርጀንት ከሆነ ኢሚዲየትሊ ፐብሊክ እናደርጋለን ማለት ነው። ስለዚህ ቶታሊ አንዳንድ ቪዲዮዎች ስኬዱል አታድርጉ፣ ስህተት ነው፣ ፐብሊክ አድርጉ፣ ወይም ደግሞ በፍጹም ፐብሊክ እንዳታደርጉ ስኬዱል አድርጉ የሚሉ ቪዲዮዎችን ታያላችሁ። ይሄ ስኬዱልና ፐብሊክ የምናደርገው እንደኛ ኮንተንት ኢሹ ነው እንጂ ዩቲዩብ አልጎሪዝም የግድ ፐብሊክ አታድርጉ ስኬዱል አድርጉት
አይልም። እዚህ ጋር የምትመለከቷቸው አራቱም ነገሮች ፕራይቬት፣ አልስቲ፣ ፐብሊክ እና እዚህ ጋር ደግሞ እንደ አማራጭ ስኬጁል የተቀመጠው ዩቲዩበሮች የሚሰሯቸው ኮንተንቶች ከዚህ ጋር ሪሌትድ የሆነው መርጠው እንዲለቁ ነው እንጂ ፐብሊክ ስህተት ቢሆን ለምን እዚህ ይቀመጣል? አይቀመጥም። ስለዚህ ቪዲዮአችን እርጀንት ከሆነ ፐብሊክ አድርገን አሁኑኑ ምን እናደርጋለን? እንፖስታለን። እዚህ ጋር ፐብሊሽ የሚለውን ክሊክ እናደርጋለን። አይ ዩቲዩብ እርጀንት አይደለም መቆየት ይችላል ካልን ግን እዚህ ጋር ሳንመርጥ ነው። አንዴ ከመረጥ ኦፍ ማድረግ አንችልም። ስለዚህ ምንም ነገር ሳንመርጥ እዚህ ጋር ስኬጁል የሚለውን ክሊክ እናደርግና ቢያንስ 12 ሰዓት ኤክስቴንድ አድርገነው አስረዝመነው ለምሳሌ ይሄንን እዚህ ጋርም ቀኑን ቀይራችሁ እዚህ ጋርም ይሄኛውን ቀይራችሁ የምትለቁት ቪዲዮ ተመልካቹ ምን ሰዓት ላይ ነው ቤስት ያለ ከመቼ እስከ መቼ ነው አሪፍ ተመልካች ያለ የሚለውን አናላይዝ ካደረጋችሁ በኋላ ይሄን መርጣችሁ ስኬጁል ስናደርገው ምንድነው የሚያደርግልን ዩቲዩብ በዚህ ጋር በሰጠነው ታይም ወይም ሴት ባደረግለት ታይም መሰረት የኛን ቪዲዮ ይለቀዋል ወይም ዲቴሊ ፐብሊሽ ያደርግልናል መቼ ይሄ ታይም ሲደርስ። ነገር ግን እንዳልኳችሁ ይሄን የምትመርጡ ከሆነ እዚህ ጋር ካሉት ውስጥ አትምረጡ። ቪቲ እንደሆኑ ቀጥታ ወደ ስኬጁል ሄዳችሁ ፐብሊሽ ታደርጋላችሁ ማለት ነው። ስለዚህ የምትሰሩት ቪዲዮ ጀንድ የሆነ ነገር ከሌለው ብሬኪንግ ኒውስ ከሌለው ስኬጁል ብናደርግ በጣም ብዙ የሆነ ቪውር ማግኘት እንዲሁም የዩቲዩብ አልጎሪዝም የኛን ቪዲዮ በደንብ አናላይዝ አድርጎት አጥንቶ ስለሚፖስትልን ቤስት የሆነ ቪውር ማግኘት እንችላለን ማለት ነው። በዚህ መሰረት አፕሎድ ካደረግን ምንም ስህተት ሳይፈጠር አፕሎድ ማድረግ እንችላለን። ሌላውና የመጨረሻው መረሳት የሌለበት ቪዲዮአችን ላይ ዩቲዩብ ታግ ወይም ኪወርድ እንድናስገባ ራሱን የቻለ ቴክስት ፊልድ ስላለው ቅድም እንዳያችሁ ታስገባል። ነገር ግን ሃሽታግ የሚባል ሌላ ተጨማሪ አለ። ይህ ሃሽታግ ማለት ነው ፍሬዝ ነው። በሃሽ ሲምቦል ከፊት እናስቀድምና ዘን ታይትል ላይ ወይ ዲስክሪፕሽናችን ላይ የኛን ቪዲዮ በአጭር ቃል የምንገልጽበት ሌላ ተጨማሪ ማብራሪያ ወይም መግለጫ። ስለዚህ የጥቅሙ ምንድነው? ቪወሩ የኛን ቪዲዮ ስለምን እንደሆነ በቀላሉ ይረዳል፣ ዲስከቨር ያደርግና ዘን ክሊክ እንዲያደርግ ወይም ሲቲአር ሬቱ እንዲጨምርልን የምናደርግበት ሌላ ሜካኒዝም ነው ማለት ነው። ሃሽታጎች ለቪወሮች ቪዚብል ናቸው። ኪወርድ ወይም ታጉ ግን ኢንቪዚብል ነው። ይሄ ሰርች ኦፕቲማይዜሽን ላይ በጣም ሃይ ኢምፓክት ነው ያለው። ለምን? ቀላሉ ባጭር ወድ ገለጽንላቸው ማለት ዩዘሮች እኛን ቪዲዮ አይተው ቀላሉ ክሊክ ማድረግ እንትናቸው ይጨምራል ማለት ነው። ስለዚህ ይህን የምንጠቀመው ቪዲዮ ታይትል ወይም ዲስክሪፕሽን ላይ የት ጋር ዲቴል የሚለው ጋር እዚህ ጋር ዲስክሪፕሽን የምትለዋ ላይ ቅድም እንዳየነው እዚህ ጋር የሰጠን ኪወርድ አሉ ዘን ሃሽታግ አለ። እዚህ ጋር ሃሽታግ መርጠን የተወሰኑትን ሴሌክት ካደረግን በኋላ የት እንጠቀማቸዋለን? ታይትል ከጻፍን በኋላ ከታይትሉ ስር ከላይ ታይትል እናስቀምጣለን። እዚህ ጋር ዲስክሪፕሽን ካስቀመጥን በኋላ ከዲስክሪፕሽኑ ስር እዚህ ጋር የተወሰኑ ምን እንጠቀማለን? ሃሽታጎችን ማለት ነው። ሃሽታግ ጥቅሙ ምንድነው? ይችን ሃሽታጓን አይተው ዩዘሮች በቀላሉ የኛን ቪዲዮ ክሊክ እንዲያደርጉት ወይም ሲቲአር ሬቱ እንዲጨምርልን ያደርጋል። 3-4 ሃሽታግ እንጠቀም ማለት ነው። ስለዚህ ለምሳሌ ሃሽታግ ስንጠቀም በዚህ መልኩ ሃሽን ከፊት እናስቀድምና ስለ ክሮም ሴኩሪቲ የሰራ ቪዲዮ ቢሆን ክሮም ቲፕስ ፓስወርድ እና ክሮም ሴኩሪቲ ቲፕስ እያል ልክ እንደዚህ ሃሽታጋችንን እንጠቀማለን። ይሄ ደግሞ ለምን ይጠቅማል? ሞር ቪው እንዲኖርልና በቀላሉ ሲቲአር ሬት እንዲኖር እንደ አጠቃላይ የምንሰራው ቪዲዮ ላይ ኪወርድና ታግ ተጠቅመን ሃሽታግን ተጠቅመን እንዲሁም ቤስት የሆነ ታይትል ዲስክሪፕሽን ቴምፕሌታችን ያማረ ሳቢ ከሆነ አሪፍ ቪው የማግኘት እድላችን ይጨምራል ማለት ነው። በዚህ መልኩ ዩቲዩብ ላይ በቀላሉ ያለምንም ስህተት ቪዲዮአችንን አፕሎድ ማድረግ እንችላለን ማለት ነው። ስላዳመጣችሁኝ አመሰግናለሁ። ቪዲዮ በትንሹም ቢሆን ጠቃሚ ነው ካገኛችሁት ላይክ፣ ሰብስክራይብ ማድረግ ቤተሰብ ይሁኑ። መልካም ጊዜ